ሰላም እንዴት ናችሁ ቤተሰብ? እኔ ያለው ሰላም ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ነኝ እኔ። እንዴት ነው ስራ? እንዴት ይዟችኋል? እኔ ጋር ሁሉም ሰላም ነው፣ አሪፍ ነው፣ እግዚአብሔር የተመሰገነ ይሁን። እንግዲህ ከዚህ ምን አለኝ ዛሬ የማሳያችሁ ሰዎች በጣም የሚወዱልኝንና ራሱ እንደዚህ እንግዳ ተጠርተው መጥተው ማለት ነው በልተው እንዴት አድርገሽ እንደምትሰሪው አቅራጡን አሳየን ንገሪን ብለው ከጀዋላቸው እኔ የምነግራቸውን ጽፈው አቤታቸው ሞክረውትኝ በጣም የሚወዱትን የሌጌማት አሰራር ነው ማሳየት አድርገን እንደምንሰራ ማለት ነው። አዎ ሁሉም ሰው እንደዚህ አድርጎ ሊሰራ ይችላል፣ ግን ከአንዱ አንድ ነገር የተለየ ነገር ይኖረዋል ወይም ደግሞ የሆነ አሰራሩ ጠሪቁ ሌላ ነገር ሊሆን ይችላል እና እናንተም ተወዱታላችሁ። የኔን ግብአት ብቻ ተከተላችሁ ስሩ። ምናለኝ ማዲቱ ትላላችሁ። ኩርሽም 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 የሚል ሌጌማት ነው የሚሆንላችሁ። እውነት እኔ ሌጌማት በጣም ነው የሚወጣልኝ። ተከታተሉኝ፣ ታተርፉበታላችሁ። ቪዲዮ ከመጀመሪያው እስከ መጨረሻ ካያችሁ ምን አረጌ እንደምሰራውና አረቦቹ እንዴት እንደሚወዱልኝ የምታዩ ይሆናል። ቤተሰብ በመጀመሪያ ቪዲዮውን ላይክ አድርጉልኝ፣ ለብዙ ሰው ይድረስ። ሲቀጥል ሸር አድርጉ። አሁን ምን እንደማረግ አብረን እየተከታተላችሁኝ ማረግ ይሆናል። እንግዲህ የሚያስፈልግንን ግብአት ቅደም ተከተሉን አብረን እየሰራን እንከታተላለን። በመጀመሪያ የማት ኩርሽ ኩርሽ እንዲልልና የሚያረገው የምናረጋቸው ግብአት ወይ አስፈላጊ ነው። ሲቀጥል ግን የሚያስፈልጉንን ግብአቱ የራሱ አርገና ሊጡን ካወካነ በኋላ ዘይት ላይ ስንጠብስ የምንሳሳተው ስህተት ኩርምሽ ኩርምሽ እንዳይልልና የሆነ ውስጡ ሳይበስል ለውን ብቻ በስሎ ጣዕምናው እንዲጠፋ የሚያረገው ሚስጥር አለ። እሱን ደግሞ የምታዩ ይሆናል። ዛሬ የኔን ተከተሉ ታያላችሁ። በመጀመሪያ የማረገው ዘይት አለኝ። ዘይት እናንተ እንደሚበቃችሁ መጠን ማድረግ ትችላላችሁ። እኔ የሚበቃኝ ያህል በዚህ ለክቼ ስለሆነ እናንተ በማንካ ሁለት እያረጋችሁ መለካት ትችላላችሁ። ምክንያቱም እኔ የምሰራውና እናንተ የምትሰሩት ብዛቱን ሊለያይ ስለሚችል ማለት ነው። ትንሽ የምትሰሩ ከሆነ ሁለት የሻይ ማንካ መጠቀም ትችላላችሁ። በመቀጠል ከዚህ ምንድነው ያለኝ ሀሊብ በውደራ ዱቄቱ ሀሊብ ማለት ነው። እኔ ሁለት ለክቼ ነው ያረኩትኝ። እናንተ ከዚህ በላይ በዛ ያለ የምትሰሩ ከሆነ ማብዛት ትችላላችሁ፣ እንዳልኳችሁ ነው። እዚህ ምንድን አለኝ ስኳር አለኝ። ስኳር እንዳታበዙ አንድና ትንሽ፣ ምክንያቱም ሊጡ ልይን የማለት ወይም በጣም እናንተ ወፍራችሁ አብክታችሁት ኩፍ ሲል የመማሟስ ባህሪ ስላለው ማለት ነው። አሁን ምን አረጋዋለሁ በዚህ መታዋለሁ። ትንሽ ውሃ ጠብ እያረግን ውሃው ለብ ማለት አለበት፣ ቀዝቃዛ መሆን የለበትም። ውሃውን ጠብ እያረግን በጣም አርገን እንመታዋለን። ምክንያቱም ውሃውን አንዴ ካረግን ዱቄት መጨመር ይጠበቅብናል። ዱቄት ስንጨምር ደግሞ ሌላው ግብአት ያንሰናል ማለት ነው። ስለዚህ ቀስ በቀስ እያማሰልን መወፈርና መቅጠኑን እያየን ነው መጨመር የምንችለው። እሺ ትንሽ ጨው በተን ከዚህ እንደዚህ በጣም አርገን እንመታዋለን። ስኳሩና ዘይቱን ሀልብኒ ዶን አደባለቅን በኋላ አሁን እርሾ እናረጋለን። እርሾ አንድ ማንካ እንደዚህ አድርጌያለሁ። አሁንም እንደዚህ እንመታውና 5 ደቂቃ ካከርነ እናስቀምጠዋለን። እርሾ በደንብ ኩፍ ማለት አለበት። እርሾ ብቻውን ያደባል ዱቄት ሳንጨምር ማለት ነው። 5 ደቂቃ ከደን አድርገን መልሰን እንከፍተውና ዱቄታችንን እናረጋለን።
በነገራችን ላይ ድምጽ ረብሽ ስለነበረ እንደ አዲስ ሪከርድ ማድረግ ተገደድኩኝ። ላይክ ሸር አድርጉልኝ። ቪዲዮውን ከመጀመሪያው እስከ መጨረሻው ያያችሁ አትውጡ፣ እዩት፣ ጨርሱት። ቪዲዮውን ካላያችሁ የሚጠቅማችሁን ነገር ልትወስዱ አትችሉ። አሁን እንደዚህ ከቀላቀልኩት በኋላ ዱቄታችንን እናረጋለን። ቀፋዝ ለብሻለሁ፣ ጽድት አድርጌ አቦካዋለሁ ማለት ነው። እናንተ እያያችሁኝ አንድ ብርጭቆ እኔ እስከዛሬ ለክቼ ማረግ አልወድም። ዱቄት በግምት ያውቀዋለሁ የሚበቃኝን። ግን እናንተ እንድታውቁት ምናልባትም ብዙም ማትሰሩ ወይም የኔን ያህል መስራት የምትፈልጉ ለክታችሁ ግብአቱን ለማወቅ በነገራችን ላይ ለጌማት እስካውቅበት ድረስ ብዙ ዱቄት አክስሬ ያውቃለሁ። እስክታውቁት ድረስ ልትከስሩ ስለምትችሉ እኔ ያረኩትን ግብአት ተከተላችሁ ስሩ። በጣም ይወጣላችኋል። ቆንጆ ለጌማት ይሆንላችኋል። አንዳንዱ ለጌማት አለ ዘይት ጥጥት አርጎ ላውን ዝንቦ ቸግበው ውስጡ የማይጣፍጥ ሊጥ የሆነ ዱቄት እንደምታዩት ሁለት አድርጌያለሁ። ግማሽ ጨምረውና ይበቃኛል ማለት ነው። ብርጭቋችሁ ሰፋ ያለ ከሆነ ሁለት ብቻ ይበቃል። የኔ ረዘም ያለ ስለሆነ ቀጭን ነው ስለማይዝ ሁለት ግማሽ ተጠቀምኩ ማለት ነው። ይሄ እንግዲህ በየቤታችሁ አይጠፋም። ጌማታችን 40 ደቂቃ ይበቃዋን ይወካን። በዚህ አጋጣሚ ባንድ እግር ጄሊ አሰራር እና የማንጎ ጄሊ አሰራር ጄሊ ነው ጄሊ እናንተ ተመተረቱት ያሳያችኋለሁ። ይሄንን እንትንም ልሰራላችሁ የፈለኩት እንግዲህ ይሄ የማንጎ ጄሪ አሰራሩን ሳይሆን የምር አስገዙ፣ አረቦቻችሁን አስገዟቸው። እንዴት አባቱ እንደሚጥም ነው የምላችሁ። እንዴት እንደሚጥም እጃዛ ቤት ካላችሁ ራሱ የምትጾሙቶች የምር ይጣቅማችኋል። ግዙ፣ እርካሽ ነው የምር። አንድ ሽጉ ስንት ብር መሰላችሁ? በጣም እርካሽ ነው የምር፣ ይጣቅማችኋል። ሽታው ራሱ ወይ ከጭንቀት ነው የሚያረቃችሁ የምር። ይሆናል አይደለ? ጥፍሽ ሲላችሁ እንኳን ይሄን ስርት አድርጋችሁ ስበሩማ የሆነ ያለው ጠረን ደስ ይላል።
ልክ ከአታክልቱ ከማንጎ አታክልት ውስጥ ያላችሁ ስሜት ነው የሚሰማችሁ። የምር ነው የምላችሁ። እና ገዝታችሁ ብሉ። ከሌላችሁ እናንተ ኢጃዛ ቤት ካላችሁ ገዝታችሁ ብሉ። ቀረብ ቤት ካላችሁ ደግሞ አስመጧቸው፣ እውነት አስመጧቸው። እንደዚህ ውሃ ሙቃ ሞቅኩኝና አፈላሁኝና በደንብ ፈልቶ ውሃ ሙቆ ከጆክ አድርጌ። አንዳንድ ሰው እንደዚህ አይነት ነገር ሲሰራ ብረት ድስት ጥዶ እያማሰለ በብረት ድስት ነው። ያን ግን ጣዕሙ ይጠፋል። ውሃ ብቻ አሙቄ እንደዚህ ከጎማ ዘረግፈውና ዱቄቱን ውሃውን ዝርግፍ አድርጌ አብሬ በጣም አድርጌ አማስለዋለሁ። ስኳሩ እንዲማማ ስኳር የራሱ የሆነ ስኳር ስላለው ከዚያ እንደዚህ ከቃ አድርጌ ተላጃ ነው የማስገባው። በጣም ቆንጆ ጠረኑ ነው የምላችሁ። እንደዚህ ትጉልል ሲል በስመ ስላሴ እንዴት እንደሚጥም። በዚህ አጋጣሚ በብረት ድስት እንደዚህ አድርጋችሁ ጀሪ ነው ጀል የምትሰሩ እህቶቼ እንደዚያ ባትለፉ፣ እያመሰላችሁ ጣዕሙን ባታጠፉት ባይነኝ። እቃውን አጠብኩኝና ይሄን ደግሞ በቀዩ ደግሞ ሰራው። የሚፈልግ ሰው በቀዩ የማይፈልግ ሰው በማንጎ እንዲበላ። ይሄንም እንደዚያ ነው የምሰራው። ምክንያቱም ብረት ድስት አልጥድም። በጣም የተመቸኝ አሰራር ስለሆነ ነው። ብዙ ጊዜ የማየው ሚዲያ ላይ ሳይ በብረት ድስት ጥደው ያማስሉታል። ምንም አያስፈልገውም። እውነት ለመናገር ምንም መጣድ ምናምን አያስፈልገውም። ውሃውን ብቻ ደህና አድርጋችሁ ማፍላት በስ። እንደዚህ በደንብ አማስለዋለሁ። የራሱ የሆነ ስኳር ስላለው እንዲማማለት እንትን እለዋለሁ፣ አማስለዋለሁ በደንብ እንደዚህ አድርጌ አማስለውና አሁን በየሳህኑ በታትነዋለሁ። እና ውዶቼ ቻናሌ በጣም ቅዝቅዟን ቻናሌን ለማስነሳት እየጣርኩኝ ነው፣ እየሞከርኩኝ ነው። አበረታቱኝ ማለት ሸር አድርጉልኝ፣ ላይክ አድርጉ። ኮሜንት ሳትጽፉ አትውጡ። እውነት ኮሜንት ሳትጽፉ አትውጡ። እንደዚህ አረግና ተላጅ አስገባዋለሁ። ለአንዲት ቦታ አላገኘሁም። የብቻዋ ማረጊያ ነው። ስታዩት ሲያምር። አሁን ለጌማታችንን እንጠብሳለን። እዩት እንግዲህ እንዴት ኩፍ እንዳለ እና እንዴት እያረኩኝ ጣል እንደማረግ ድውልውል ብሎ ቅርጹ እንዲያምርልን ጫጮት እንዳይመስልብን እንዴት አረጌ እንደምጣል ደግሞ አንዳንዶቻችን በማንካ እያረግን የራሴ በማንካ ሰራ ነበረ። አይሰልጥም። ያኔ የፊቱ እየጣል ነው እየበሰለ እንደገና እያረግን ወልጣቀኝ ነው የሚሆንብን። በእጃችን ግን በጣም ነው የሚሰልጠው። እዩትማ ደስ ሲል ራሱ በእጃችን በጣም ከምታስቡት በላይ ይሰልጣል። ለጌማታችን አንድ አይነት ሆኖ እንዲበስልልን ጎኑ ነጭ ጎኑ ቀይ እንዳይሆን ዘይት የጠጣ እንዳይሆን ርር እንዳይልብን ኩርምሽ እንዲልልን የሚያረጉ ነገሮች 3 ስህተት አለ። እሱ ምንድነው? አንደኛ ዘይት ካሳነስ ነው የታየኛው ይበስላል፣ የላይኛው አይን ያወጣል። ገብቷችኋል? የታየኛው ይበስልና የላይኛው ዘይት ስለማያገኝ እንደ እንጀራ አይን ያወጣን ይበላሻል ማለት ነው። ሁለተኛው ስህተታችን እሳቱን ከመጀመሪያው ሞቅ አርገና ጣል ስናረግበትኝ ውስጡ ባዶ ሆኖ ማለት ውስጡ ጭቅቅ ብሎ ሳይበስል ሌላውን ብቻ ይንገበገባል። ጠብሼ ጨረስኩ ቤተሰብ። ይሄ ሺራ ይባላል። 3 ፍንጀር ስኳርና 1 ብርጭቆ ውሃ አርጌ ያፈላሁት ሺራ ነው። ለጌመታችንን እንግዲህ በዚህ ለወስ እናረጋዋለን። ንስትላ ካላችሁ በንስትላ፣ ሽኮላታ ካላችሁ በሽኮላታ ማድረግ ትችላላችሁ። እኔ በዚህ መልኩ ነው ያረኩትኝ። አያችሁት እንዴት እንደሚያምር ዋው! እንዴት እንደሚጮስበት ራሱ ደስ እየደገማችሁ ነው የምትሄዱት። ይህንን የመሰለ ቪዲዮ እንግዲህ ለብዙ ሰው እንዲደርስ አርጉልኝ፣ ሸር ላይክ አርጉልኝ። አስተያየታችሁን በኮሜንት እኔ አይቻለሁ ጎበዝ በርች ምናምን ተመችቶኛል እስኪ በሉኝ፣ እስኪ አነቃቁኝ። አነቃቂ ኮሜንት ብጽፉ ምን አለ